በቤቴና በቅጥሬ የማይጠፋ ስም ሰጥቻችኋለሁ ካላቸው ቅዱሳን አንዱ እርሱ ግን እኔ የክርስቶስ ሙሽራ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ፍጹም ሰላም በያላችሁበት ከሁላችሁ ጋር ይሁን። እመቤታችን የቅድስት ድንግል ማርያም መልጃዋ ረድኤቷ እንዲሁም የመላእኩ የቅዱስ ሚካኤል መልጃ ጥበቃ ከሁላችን ጋር በያለንበት ይሁን። እግዚአብሔር አምላክ በነቢዩ በኢሳይያስ አማካኝነት አንድ ቃል ተናግሯል። በትንቢተ ኢሳይያስ ምዕራፍ 56 ላይ ከወንድና ከሴት ልጆች የሚበልጥ የማይጠፋ ስም በቤቴና በቅጥሬ እሰጣችኋለሁ። ይህንን እግዚአብሔር አምላክ በነቢዩ በኢሳይያስ አማካኝነት የተናገረው ብዙ ቅዱሳን ብዙ ሰማዕታት የእግዚአብሔር ሙሽራ ነን ብለው ስለ ስሙ የተጋደሉ ስለ ስሙም ብለው ብዙ መከራን የተቀበሉ ሀብትን ተድላ ደስታን ትተው ወደ መከራው የገቡ ብዙ ቅዱሳን አሉ። ከቀዳሚ ሰማዕት ከቅዱስ እስጢፋኖስ ብንጀምር በነቢያቱ እንደነ ኢሳይያስ ብዙ ነቢያቶች ጻድቃኖች በአዲስ ኪዳንም በብሉይ ኪዳንም ብንቆጥር እንደ ሰማይ ከዋክብት እንደ ምድር አሸዋ በዝተው እናገኛቸዋለን። እነዚህ ሁሉ ለኛ አርያ አብነት የሚሆኑ ናቸው። ፈጣሪያችሁን ካዱ ሃይማኖታችሁን ጣሉ እንኳን ቢባሉ ፈጣሪያችንን አንክድም ሃይማኖታችንን አንጥልም ብለው ወደ መከራ ራሳቸውን የጋበዙ መከራ ውስጥ ብንገባ እንኳን እግዚአብሔር ያድነናል፣ የምናመልከው አምላክ ያድነናል፣ ባያድነንም እንኳን ፈጣሪያችንን አንክድም ሃይማኖታችንን አንጥልም ለጣዖት አንሰግድም ብለው ወደ እሳት እስከ መወርወር ድረስ የደረሱ ብዙ ቅዱሳን አሉ። እነዛን ቅዱሳን ነው እግዚአብሔር ከወንድና ከሴት ይልቅ የማይጠፋ ስም እስከ ዓለም ፍጻሜ ድረስ በቤቴና በቅጥሬ። ምክንያቱም ቤተክርስቲያን ስንል የእግዚአብሔር ቤቱ ነው፣ አካሉ ነው እና በዛ ቤት በኔ ቤት ውስጥ በኔ ቅጥሬ ውስጥ የማይጠፋ ስም እሰጣችኋለሁ ብሎ ለብዙ ቅዱሳን ጻድቃን ሰማዕታት መጠሪያ ስም ሆኗል። ስማቸውም ከምድር አይጠፋም። ለቅድስት አርሴማ፣ ለአቡነ ገብረ መንፈስ ቅዱስ፣ ለአቡነ ተክለ ሃይማኖት፣ ለሰማዕቱ ቅዱስ ጊዮርጊስ ብዙዎችን ብንጠራ መዘርዘርም እንችላለን መጥራትም እንችላለን። ከዛ ውስጥ ሊቀ ሰማዕት ቅዱስ ጊዮርጊስ ዋነኛው ከብዙዎቹ ከማይጠፋ ስም ቃል ኪዳን ከተሰጣቸው ሰማዕት አንደኛው ነው። ስለ ክርስቶስ መከራን የተቀበለ ንግስናን ለመሾም ሄዶ ሰዎች ከአምልኮተ እግዚአብሔር ወጥተው ጣዖታትን ሲያመልኩ ባየ ጊዜ ነው ገና በወጣትነቱ ወደ መከራ ውስጥ ወይም ወደ ጠባቧ ደጅ ወደ ጠባቧ መንገድ የገባው ገና በወጣትነቱ በ20 ዓመቱ ነው። ወደ ዲዮዳኖስ ሄዶ የአባቱን ንግስና ለመቀበል ወይም ንግስና ለመሾም በሄደ ጊዜ ንጉሱ ጣዖት አሰርቶ ህዝቡ ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት እንዲሄዱ ወይም አምልኮ ጣዖትን እንዲያመልኩ እያበረታታ እምቢ የሚሉትን እያስገደለም ጭምር የደረሰው በዛ ሰዓት ነው። የያዘውን ሀብት ንብረት ሁሉ ትቶ ወይም ለነዳያን ሰጥቶና መጽውቶ መከራን ተጋድሎን የጀመረው በዛ ዓመቱ ነው። ለ7 ዓመት መከራን ተቀብሏል። በ27 ዓመቱ ሚያዝያ 23 ሰማዕትነቱ ቢፈጽምም ለ7 ዓመት ያለማቋረጥ ከመከራ መከራን እያበላለጡበት ሃይማኖቱን እንዲጥል ፈጣሪውን እንዲክድ ብዙ መከራ ቢያደርሱበትም እርሱ ግን እኔ የክርስቶስ ሙሽራ ነኝ፣ እኔ የክርስቶስ ባሪያው አገልጋዩ ነኝ እያለ መከራቸው ሳያስፈራው አንጀቱን በጣጥሶ የሚጥል መርዝ ቢያጠጡትም እርሱ ግን አምላኩ ከእርሱ ጋር ነውና፣ ምክንያቱም ክርስቶስ ብሏል ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን ሕያው ይሆናል። ብዙዎች ስለ ክርስቶስ መከራን ቢቀበሉ ሕያዋን ሆነው ሲነሱም እናገኛቸዋለን በገድላትም በድርሳናት እንዲሁም መጽሐፍ ቅዱስ ላይም በብዙ ቦታ ላይ የምናገኘው በእግዚአብሔር የሚያምኑ ሞተው እንዳልቀሩ አልዓዛርም አንዱ ምስክር። ቅዱስ ጊዮርጊስም መከራን ቢቀበልም መከራ የተቀበለው ምድራዊ ሀብት ደስታን ወይም ሀብት ስልጣንን ፍለጋ ዝናን ፍለጋ አይደለም። ለክርስቶስ
አገልጋዩ ነው። ሰዎች ክርስቶስን ሲጥሉ ሲያዩ እርሱን ለመስበክ መስበኩ በቃል ብቻም ሳይሆን በግብርም ጭምር ቢገሉት አምላኩ እያስነሳው መከራን ከመከራ ያበላለጡ መከራን ስቃይን ቢያበዙበትም እርሱም አምላኩ ከእርሱ ጋር ሆኖ እያጽናና ቅዱሳን መላእክት እየቀረቡ እያጽናኑት እያበረቱት መከራን ሁሉ ታግሷል እና የማይጠፋ ስም ከተሰጣቸው ቅዱሳን አንዱ ሊቀ ሰማዕቱ ቅዱስ ጊዮርጊስ ነው። እንግዲህ የቅዱስ ጊዮርጊስን በዓላት ስናከብር ከበዓላቶቹ ወይም ከሚነግስባቸው ክብረ በዓላት አንደኛው ህዳር 7 የሚከበረው ቅዳሴ ቤቱ ነው። ለመጀመሪያ ጊዜ በሀገሩ በልዳ ሀገር የመጀመሪያ ቤተክርስቲያን የተሰራበት በዛ ውስጥም ብዙ ገቢረ ተአምራት የተደረጉበትም ዕለት ስለሆነ ነው። ከብዙ ገቢረ ተአምራት መካከል ቅዳሴ ቤቱ በሚከበርበት ዕለት አንድ ነጋዴ ልጅ የለውም፣ ብዙ ሀብት ንብረት አለው። ነገር ግን ወደ ቤተ መቅደሱ ሄዶ ቅዳሴ ቤቱ በሚከበርበት ሰዓት ወደ ቤተ መቅደሱ ሄዶ ቅዱስ ጊዮርጊስ አምላኩ ልጅ እንዲሰጠው እንዲለምንለት ወደ ቅዱስ ጊዮርጊስ ጸሎት ያደርጋል። እግዚአብሔርም አይኖቹ ጆሮቹ ወደ ጻድቃን ስለሆነ የቅዱሳኑን የወዳጆቹን ጩኸትም ልመናም ቶሎ ፈጥኖ ይሰማልና ይህ ነጋዴ ያደረገውም ያው ወደ ቅዱስ ጊዮርጊስ ሄደ፣ ጸሎቱን አደረገ። ቅዱስ ጊዮርጊስም ጸሎቱን ተቀብሎ በጌታው ፊት ያንን ጸሎት ልመና ካቀረበ በኋላ በዓመቱ ያ ነጋዴ ልጅ ያገኛል። እነሆ ልጁንም የሰየመው በሊቀ ሰማዕቱ በቅዱስ ጊዮርጊስ ስም ነው። ጊዮርጊስ ብሎ ነው የሰየመው እና ይህ ልጅም ያረፈውን በሰማዕትነት ክርስቶስን ወንጌል እየሰበከ ብዙዎችን እያስተማረ ብዙዎችን ከክፋት ወደ ጽድቅ እየመለሰ በሰማዕትነት አርፏልና ልጆቻችንን በቅዱሳን ስም መሰየማችን ስለ ቅዱሳኑ እያወቁ እየተረዱ ይሄዳሉ። ከፍ ባሉ ጊዜ የነሱን ፈለግ ተከትለው ራሳቸውን ለክርስቶስ ሙሽራ እያደረጉ መከራ ቢመጣባቸው ችግር የትኛውም ቢመጣ እነሆ በክርስቶስ ሁሉን ማለፍ እንደሚችሉ በቅዱስ ጊዮርጊስ በቅድስት አርሴማ ሌሎች ቅዱሳንን እነርሱ የሄዱበትን መንገድ ተከትለው ከክፋት ሁሉ ርቀው ለእግዚአብሔር መንግሥት የታጩ ይሆናል። እንግዲህ በቤቴና በቅጥሬ የማይጠፋ ስም ሰጥቻችኋለሁ ካላቸው ቅዱሳን አንዱ ቅዱስ ጊዮርጊስ ነው ብለን እንዲያውም ህዳር 7 ቅዳሴ ቤቱ ይከበራልና በሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን ሁላችንም ተገኝተን ከበረከቱ ተካፋይ የምንሆንበትን ጥሪያችንን እናስተላልፋለን። ሁላችንም በያለንበት ካለንበትም ቦታ ቅርብም ሩቅም ያለን ቅዱስ ጊዮርጊስ ረድኤቱን በረከቱን እንድናገኝ ቅዳሴ ቤቱን ኑ አብረን በጋራ እናክብር እንላለን። እግዚአብሔር ይስጥልን።